ሀገርን በመገንባት ሂደት ውስጥ ከቅርብ ዓመታት ወዲህ የግል ዘርፉ እየተወጣ ያለው ሚና የሚደነቅ ነው። በእድሜ ወጣት ከሆኑ ተቋማት መካከል ደግሞ ኦቪድ ሆልዲንግ ይጠቀሳል። የአገልግሎት ዘርፎቹን እያጠናከረ ተደራሽነቱን እያሰፋ የሚገኘው ኦቪድ በፍጥነት እና በጥራት የሚያከናውናቸው የሪል ስቴት ስራዎቹን አይተን ሳንጨርስ ካቮድ በተሰኘው እህት ኩባንያው ብቅ ብሏል። ከተመሰረተ የወራት እድሜ ያለው ካቮድ ዓላማውም ትግበራውም የተገጣጠሙለት እየሆነ መጥቷል። ካቮድ ሪል ስቴት ወይም ካቮድ ኮሜርሻል ከተቋቋመ በጣም አጭር ጊዜ ነው። ምናልባት 6-7 አካባቢ ወራቶች ቢቆጠር ነው። በዋነኛነት ፎከስ አድርጎ እየሰራ ያለው የኮሜርሻል ወይም የንግድ ሱቆችን፣ የንግድ ተቋማትን፣ ሞሎችን፣ ሾፒንግ ሞሎችን እያለሙ ያው የመሸጥ ስራዎች ነው እየሰራ ያለው። አሁን ላይ ዋና የሚባሉ በከተማችን ቦታዎች ላይ እያለማን ያለው በካሳንቺስ፣ በሽሮ ሜዳ፣ በመገናኛ የኮሜርሻል ሞሎችን፣ የንግድ ሱቆችን እያለማን ያለው። በቀጣይነትም ደግሞ በሌሎችም ቦታዎች ላይ እንደዚሁ የኮሜርሻል ሞሎችን ወይም ሾፒንግ ሞሎችን እያለማ እሱ ላይ ፎከስ አድርጎ እየሰራ ያለ ተቋም ነው ማለት ነው። የኦቪድ ሆልዲንግም አንዱ ሰብሲዲሪ ነው ማለት ነው። ኦቪድ ሆልዲንግ ማለት ምንድነው? አንድ ራሱን የቻለ ዋና ትልቅ የሆነ ድርጅት ነው። በሆልዲንግ ስር ወደ ብዙ የሆኑ ሰብሲዲሪ የሆኑ ካምፓኒዎች ይኖራሉ ማለት ነው። ከነኚህ ሰብሲዲሪ ካምፓኒዎቹ አንደኛው ማነው? እሱ የካቮድ ኮሜርሻል ይባላል። ካቮድ ኮሜርሻል ሜንሊ ፎከስ አድርጎ የሚሰራው የንግድ ማዕከላቶች ላይ ብቻ ነው እሱ። ልክ እንደዚህ ደግሞ ኦቪድ ሪል ስቴት ደግሞ ተብሎ የቤቱ እንደሚሰራ ማለት ነው። ካቮድ በከተማችን አዲስ አበባ በተለያዩ ሳይቶች ላይ ግንባታ ጀምሯል። እያንዳንዳቸው የግንባታ ቦታዎች እንደ ቀደምት የአካባቢው ባህሪና የነዋሪ እሴት የተጣጣሙ ስሞችና ሲያልቁም ተግባራቸው አካባቢያቸውን ያማከሉ እንዲሆኑ ታስበው ተዘጋጅተዋል። እንደየአገልግሎታቸው እንደየግዝፈታቸው እነዚሁ የንግድ ማዕከላት ዘርፈ ብዙ የከተማይቱን ሸክሞች በማቅለል ባለውለታ እንደሚሆኑ ይጠበቃል። በዚህ በሽሮ ሜዳ ላይ ያው እንደሚታወቀው የሽሮ ሜዳ ማለት በጣም ማስ የሆነ ማኒ ትራንሳክሽን የሚደረግበት ሰፈሮች ውስጥ ወይ ደግሞ በገበያ በጣም የሚታወቅ ሰፈር ነው። ስለዚህ እዚህ ቦታ ላይ አሁን እየገነባን የሚገኘው ይሄ የምትመለከቱት ህንጻ ወደ ታች ላይ ወደ 5 የሰሚ ግራውንድ ወደ 3 ቤዝመንቶች 2 ሰሚ ቤዝመንት ወደ ላይ ደግሞ G+6 የሆነ 11291 ሜትር ስኩዌር ላይ የሚያርፍ ኢንተርናሽናል ስታንዳርድ የሆነ የንግድ ሞል እየገነባን እንገኛለን ማለት ነው። ሌላ ሁለተኛ ሳይታችን የሚገኘው ካሳንቺስ የድሮ 6ኛ ፖሊስ ጣቢያ እሱ ጋር የሚገኘው ካሳንቺስ ሞል እንደዚሁ በጣም በርካታ የሆኑ ሱቆች አሉት። ከዛ የላይት የቬንቲሌሽን በቂ የሆነ ላይት ማግኘት የሚችል ሾፖች፣ ቬንቲሌሽን ጥሩ ቬንቲሌሽን ያለው እንደ ስፔሻል ደግሞ እንትኖች ይመስለኛል በኢትዮጵያም የመጀመሪያው ወተር ፓርክ ያለበት ሩፍቶፕ ላይ ወተር ፓርክ ያለበት የመጀመሪያው ሞል ነው። እንዲሁም ተመሳሳይ የሆኑ የሬስቶራንት ፋንክሽኖች ይኖሩታል። ሌላ ሶስተኛው መገናኛ የሚገኝ ካርሞል የሚል ለመኪና መሸጫዎች ስፔር ፓርቶች ጋር በተያያዘ በከተማው ላይ ያሉትን መኪና መሸጫ ሱቆች በአንድ ቦታ ለመሰብሰብ ታስቦ የተሰራ ፕሮጀክት ነው። የመኪናና ከመኪና ጋር ተያያዥነት ያላቸው ነገሮች እዛ ላይ በአንድ ላይ እንዲገኝ ታስቦ የተሰራ ነው። ከእስራኤል ኤምባሲ ፊት ለፊት የሚገኝ ነው። ልክ እንደሄኛው ልክ እንደ ሽሮ ሜዳ ወይም ጥበብ ሞል ተርሚናል ይኖረዋል ከስር። አጠቃላይ ፐብሊክ ትራንስፖርቴሽኑ ከስር እንዲሆን ታስቦ እየተሰራ ያለ ነው ማለት ነው። ስለዚህ በአጠቃላይ ሞሎቹ የሾፒንግ እና የኢንተርቴይንመንት እንትን እንዲሆኑ ነው ታስቦ የሚሰራው። ሰው እዛ ገብቶ ገሶ መውጣት ብቻ ሳይሆን ውሎ የሚወጣበት ተዝናንቶ ልጆቹን ቤተሰቦቹን ሁሉንም ይዞ የተዝናናም የተጫወተም የሞል ኤክስፒሪየንስ እንዲኖራቸው ታስበው በውጭ ሀገር ስታንዳርድ መሰረት ቤዝ አድርጎ የተሰራ ያለ ነው። እንግዲህ ይሄም ከመገናኛ ሞልም ከ6-9 ወራት ባለው ጊዜ ውስጥ ተጠናቆ እንግዲህ ሽያጭ የሚቀርብ ይሆናል ማለት ነው። የኛ ፕሮጀክቶች ኮንቴክስቹዋል ናቸው። ለምሳሌ ሽሮ ሜዳ ስንሰራ ኔሚንጋችን ራሱ አነሳሱ ጥበብ የሚል መኪና ሰዎችን አንድ ቦታ መሰብሰብ አለብን። ይሄ ደግሞ ሰፊ የሆነ ዲማንድ የሚኖረው የትራንስፖርት ሲስተም መገናኛ ነው። ስለዚህ ካርሞል አለው። ካሳንቺስም ራሱ ስሙን ኢንዲኬት ለማድረግ ነው። ስለዚህ ኮንቴክስቹዋል ናቸው ሁሉ እና ያው እንደየ ፕሮጀክቱና እንደየ ቦታ ሎኬሽናቸው ይለያያሉ።
በፍጥነትና በጥራት ላይ ምንም ድርድር የማያውቀው ኦቪድ ሆልዲንግ ለካቮድም ይህንኑ አውርሷል። ገና ግማሽ ዓመት እንኳን ያላስቆጠሩት የንግድ ማዕከላት መሰረታቸው አልቆ ዋነኛ የግንባታ ሂደታቸው ተገባዶ ብቅ ብለዋል። የእያንዳንዱ የኦቪድ ካምፓኒ በግብዓት በአማካሪነት በአቅርቦትና በአመራር መመጋገብ ያሳየውን ብቃት ለካቮድም ተጠቅሞበታል። ከታሰበላቸው ጊዜ ፈጥነው እንደሚያልቁ እንጂ ፍጹም እንደማይዘገዩ ሁሉም ባለሙያዎች በሙሉ ልብ እርግጠኛ ናቸው። ካቮድ ሪል ስቴት ማለት ኦሬዲ ቀደም እንደነገርኳችሁ የኦቪድ ሆልዲንግ አንዱ ሰብሲዲያሪ የሆነ ካምፓኒ ነው። ስለዚህ ምንድነው እሱ ራሱ የኦቪድ ላይ ያሉትን የምትመለከቱን ጥራቶችን በበለጠ እዚህ ላይ የምታዩበት ይሆናል ማለት ነው። በጥራትም ደረጃ በኮንስትራክሽን ፍጥነት እያንዳንዱ ነገር ምንድነው ከአንድ ካምፓኒ የመጣ ነው፣ የተለየ አይደለም። ስለዚህ ይሄኛውን የበለጠ ከዚህ በፊት ከነበሩ ጥራቶች አፕዴት አድርገን እንደውም የምንመጣበት ይሆናል ማለት ነው። ካቮድ በጣም ጥሩ አጋጣሚ ላይ ነው የመጣው። የኦቪድ ይዞት የመጣውን ሰፊ ኤክስፒሪየንስ የፕሮጀክት ኤክሰለንስ ነው ተጠቅሞ የመጣው እና ያሉት አጠቃላይ ቻሌንጆችን አንደርስታንድ ተደርጎ ስለመጣ ካቮድ በጣም በምንድነው ሴፈስት የሚባል አለ በጣም በተመቻቸ ግራውንድ ላይ ነው የመጣው። ስለዚህ ኦቪድ የተሰራበት ፕላትፎርም ላይ ቆሞ ስላለ ሞር አድቫንስድ ነው ያደረገ ያለው። ለዛ ነው የሚሰሩት ሞሎች በጣም ሌክዠሪ ኤክስፒሪየንስድ እንዲኖራቸው የሚሰሩት ኦሬዲ ኦቪድን መሰረት ተደርጎ ነው። ሰፊ የሆነ ኤክስፒሪየንስ አለ፣ ብቁ የሆነ ሰብሲዲያሪዎች አሉ። ሁሉንም ነገሮች ከ80% የሚፈልጉ ነገሮች እዚሁ ባሉ ሰብሲዲያሪዎች ናቸው የሚሞሉት። ስለዚህ ይሄ ብዙ ቻሌንጆች አይገጥሙትም። ይሄ ሙሉ የሚባል ነው በራሱና የኦቪድን ሙሉ ኢንሄሪት አድርጎ የተነሳ ስለሆነ በጣም የተሻለ ይሆናል ተብሎ ነው የሚገመተው። የዚህኛው ሳይታችንን ከጀመርንበት ጊዜ አንስቶ የመጀመሪያ ኤክስካቬት ማድረግ ስንጀምር ማለት አሁን ባለንበት ሰዓት ላይ ኦሬዲ ወደ 4ኛ ወር እየገባን ነው። ሽያጭ ከጀመረን ኤግዛክት የሆነ ታይሚንጋችንን ብንቆጥረው ወደ 3ኛ ወር እየተጠጋን ነው። የዚህኛውን ደግሞ የምትመለከተውን ሞር ማለት እንግዲህ በ4 ወር በሚደርስበት ሰዓት ላይ የቤዝመንት ዋና የሚባለውን እንግዲህ ከባዱን ስራዎችን ሰርተን ጨርሰን እዚህ ደረጃ ላይ ደርሰናል። ኦቪድ አንዱ የሚታወቅበት የኮንስትራክሽን ፍጥነት ነው። ስለዚህ በዚህኛው በፍጥነታችን የተለያዩ ቴክኖሎጂዎችን በመጠቀማችን ነው እኚህ ቴክኖሎጂዎችን አስገብተን ዴሊቨር የምናደርገው በአንድ አመት ጊዜ ውስጥ ዴሊቨር የሚደረግ ፕሮጀክት ይሆናል ማለት ነው። ለከተማችን ብሎም ለሀገራችን ይዞ የመጣው በረከት እጅግ ብዙ የሆነው ካቮድ ከመኪና ማቆሚያ፣ ከመዝናኛ፣ ከንግድ ሱቆችና ከልዩ ልዩ አገልግሎቶች በመነሳት ዓለም አቀፍ ተወዳዳሪ የሆነችውን አዲስ አበባ ከፍ እንደሚያደርግ ታምኖበታል። አዲስና ያልተለመዱ አገልግሎቶች በንግድ ማዕከላቱ እንዳሉ ተነግሯል። ሁለት ነገሮች ላነሳል ይችላል እዚህ ላይ። የመጀመሪያው የትራንስፖርት ሲስተምን በተመለከተ ነው። ኦልሞስት በተለይ በጥበብና በመገናኛ ላይ የባስ ተርሚናል አላቸው። ስለዚህ ትራንስፖርት ሲስተም ቀጥታኛ ቢልዲንግ ድረስ እንዲገባ የትራንስፖርት ሲስተሙ ተደርጓል። የራይድ የታክሲ ተርሚናሎች ምናምንን ፕሮቫይድ ያደርጋል ማለት ነው። የራይድ ተርሚናሎችም አሉት። ሌላ ምንድነው እኛ ሀገር ላይ ኮንቴክስቹአሊ ለምሳሌ ልጅ ያለው ቤተሰብ ልጆቹን ይዞ ገበያ ለመሄድ በጣም የሚቸገርበት ሁኔታ አለ። እሱን ለመቅረፍ ሁሉም ሳይቶቻችን ላይ የመጫወቻ ቦታዎች አሏቸው። ያ ማለት ሰዎች ልጆቻቸውን ኢዚሊ ሄደው መጫወቻ ቦታ አስቀምጧቸው የሚፈልጉትን ሾፒንግ ካደረጉ በኋላ ፒክ አድርገው መሄድ የሚችሉበት ኢንቫይሮንመንት ነው። ሌላ ከተማችን ላይ ደግሞ በጣም የምናውቀው የፓርኪንግ ችግር አለ። ያን ኮምፕሊትሊ መቅረፍ የሚችል በጣም ብዙ መኪና መያዝ የሚችል ሞሎች ናቸው ፕሮቫይድ ያደረገው። እዚህ ላይ የምትመለከተው ሁለት ሰሚ ግራውንድ የምንላቸው ቦታዎች ላይ አንደኛው የባስ ተርሚናል አለ። ከባስ ተርሚናሉ ቀጥሎ ፓርኪንግ ይኖራል። እነኚህ ማለት ምንድነው ሃይ የሆነ ፉት ትራፊክ በሚበዛበት ጊዜ ወደ ሱቆቹ ላይ የሚሄዱ የሰዎች ፍሰታቸው ይበዛል ማለት ነው። በጣም ብዙ የሆነ ፍሰት የሚበዛበት ሰዓት ላይ ከስር ምንድነው የሚሆነው ንግድህም የበለጠ ብዙ ንግድ ታገኛለህ ማለት ነው። ከሱ ባሻገር ከላይ ስትመለከተው የዚህኛው ሳይታችን ላይ በጣም ትላልቅ የሆነ የካልቸራል የሆኑ ሬስቶራንቶች አሉ። ኢታሊክ ያሉ በስታንዳርዳቸውን የሚጠብቁ ሬስቶራንቶች ደግሞ ይኖራሉ። እነሱም ደግሞ ከ8ኛ ሩፍቶፕ ላይ ይኖራሉ፣ 6ኛ ሩፍቶፕ ላይ ይኖራሉ። ከነሱ ወደታች የሚወርዱትም ሰዎች ሙሉ ለሙሉ እንቅስቃሴ በመኖሩ ገበያንም ጨምሮ ነው የምንሰጠው ማለት ነው። ለየት የሚያደርገው እንደየሳይቶቻችን ስለ ጥበብ ሞላው አንደኛው ደግሞ ሮለር ኮስተር የምንለው እዚሁ አንድ ላይ የምንሰራ ይሆናል። ይሄኛው ደግሞ ምንድነው ለልጆች መጫወቻም ለተለያዩ ነገሮች እንደ ኢንተርቴይንመንት ለማድረግ እዚህ የሚመጡ ሰዎችም ገበያውን ያገኙታል ማለት ነው። ስለዚህ ለየት ያለ ነገር ለነጋዴው ይዘንለት የመጣ ነው
ሱቁን ብቻ ሳይሆን ገበያውንም ጨምሮ አንድ ላይ ለመስጠት ነው ማለት ነው። የከተማውን ገጽታ ይቀይራል ተብሎ ነው የሚገመተው። አሁን እንደሚታወቀው የኮሪደር ልማቱ አለ ያው እንትንም አሉ አይደል ምን የተነሳባቸው ቦታዎች አሉ አይደል እነሱ ላይ ነው በደንብ እየተሰራ ያለው ያ ደግሞ የከተማውን ሁኔታ ቶታሊ አፕሊፍት ነው የሚያደርገው። ለምሳሌ አሁን ሽሮ ሜዳን ጥበብ ሞልን ቢታይ ተጠናቆ ሲያልቅ አካባቢው ድራማቲካሊ ነው የሚቀየረው። ለምን የሞሎቹ ኤክስፒሪየንስ በጣም ልዩ ነው። እንደሌሎቹ ደግሞ እንትን አይደለም አብዛኛው ሞሎቹ ይሄ ሸንሽኖ ምናምን እንደዚህ አይደለም የታሰበው በጣም ሰፋፊ ልዩ የሆነ ሰዎች ገብተው በቃ የሚውሉበት አይነት አለ አይደል እና ይሄ የሞሊንግ ኤክስፒሪየንሱ ሌሎች ሀገሮች ላይ የሚታየው የዩሮፒያን ስታንዳርድ አይነት ነውና ከተማውን ድራፍቲካሊ ነው የሚቀይረው እና እንደ ሀገራችን ልዩ ነው የሚሆነው በጣም የመጀመሪያው ስለሚሆን ከተማውን በቃ የቱሪስት እንደሚታሰበው ሰፊ እንደ ስሟም እንደ አዲስ አበባ ሰፊ የሆነ ለውጥ ይፈጥራል ተብሎ ነው የሚገመተው። በርካታ የንግዱ ማህበረሰብ አካላት ገና የንግድ ማዕከላቱ ሳይጠናቀቁ ለሽያጭ እየጠየቁ ናቸው ተብሏል። እኛም በዚህ ደረጃ ፈላጊ የበዛባቸው ምን ያህል ዋጋቸው ለግዢ ቢጋብዝ ነው ብለን ጠይቀናል። የዚህ አካባቢ አሁን በዚህ ከምንገነባው ሳይታችን ላይ በጣም ብዙዎቹ ከኛ ጋር አብረው ጆይን አድርገው ለመስራት ፍላጎቱ አለ በጣም ነው ያለው። ያንን ያለንበት ምክንያት በትንሽ ጊዜ ውስጥ በጣም ብዙ በሚባል በቁጥር ደረጃ ኤግዛክት ባላቀው ግን ከ200ዎች ያለፉ ሽያጮችን ተደርጓል። እነኚህ ሽያጮች ማለት በመምድነው እሱ ኢንተረስቱ በጣም አለ ማለት ነው። እንደሚታወቀው አሁን ካቮር ኮሜርሻል ብዙ ታዋቂ አይደለም። ገና ፕሮሞሽናችንን በደንብ አልሰራንም። ማርኬቲንጉን በደንብ ገና ስቴፑን እየጠበቀ ነው። ምክንያቱም አዲስ ጀማሪ የሆነ ድርጅት ስለሆነ ማለት ነው። ግን በዚች ባሳለፍናቸው በ3 ወራት ጊዜያቶች ውስጥ ከመጠን በላይ የሚባል ፍላጎቶች ወደኛ መጥተዋል። ብዙዎቹ ደግሞ ተደስተውበት ሄደዋል። ይሄም ደስታቸው የመጣው ከምንድነው እያንዳንዱ ሞሎች ለነጋዴው ከሚሰጡት አስተዋጽኦ ይሆናል ማለት ነው። ዋጋ ላይ ያው ኦቪድም እንደ ካቮድም በጣም ቅናሽ የሚባል ነው በሁሉም ሳይቶች ላይ ያለ ማለት ነውና ማወዳደርም ይቻላል። ርካሽ የሚባል በጣም ርካሽ የሚባል ነው። የግንባታውን በጣም እየተፋጠነ ነው ያለው እንዳልኩ ከ6 ከ9 ወር ባለው ጊዜ ውስጥ ነው የሚያልቀው። የፕሮጀክት ኤክሰለንሲያችን ያንን ነው የሚያሳየው። አሁን እንኳን ያለንበት አጠቃላይ ህንጻውን አይታችሁት ከሆነ በ16 ወራት ውስጥ ነው ያልቀው። ይሄ ሁሉ ማለት አጠቃላይ ህንጻዎች ማለት ነው። ስለዚህ እንትን አለ በቂ የሆነ የፕሮጀክት ኤክሰለንስ አቅም ስላለ ለሰዎች በተገቢው ሰዓት ነው የሚቀርበው። እንዳልኩ ከ6 ከ9 ወራት ውስጥ ባለው ጊዜ ውስጥ የሚጠናቀቅ ነው የሚሆነው። አዲስ ዓመት አዲስ ተስፋ ነው። አዲስ ግንባታ አዲስ እይታ የምንመለከትበት ነው። ካቮድ ያለመውን አሳክቶ ለሌላ አዲስ ስራ ብቅ የሚልበት እንደሚሆን ይጠበቃል። ሀገርን መገንባትን ተክኖበታልና መጪው ዓመት አዲስ ዓመት እንደመሆኑ መጠን ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ ማለት ፈልጋለሁ። ሁለት ደግሞ ለካቮድ ኮሜርሻል ለሙሉ ስታፍ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ለኢትዮጵያ ሕዝብ ንግድ ለሚያስብ በተለያየ ቦታ ንግድ ለሚያስቡ ሰዎች በጣም ጥሩ የሆነ ኦፖርቹኒቲ ይዞ መጥቷል ካቮር ኮሜርሻል። ስለዚህ መታችሁ ብታዩ ሱቃችንን ብትጎበኙ ቆንጆ ነው ብዬ አስባለሁ። ለቼርማናችን ለአቶ ዮናስ በዚሁ አጋጣሚ ያው የሱ ራዕይ የሱ ሐሳብ የሱ ዓላማ ስለሆነ ብዙ የደከመበት ስለሆነ ያው ድካሙ ፍሬ ያፈራ እንደሆነ በግልጽ እየታየ ስለሆነ እንኳን ደስ አለ ማለት ፈልጋለሁ። ሲዮአችንም አቶ ምስጋን ደርበው ያው ቀን ማታ የሰራ የደከመ ነው ያለው። እሱንም እንኳን ደስ አለ በርታ፣ ያው ድካማችሁን ውጤት እያፈራ ስለሆነ በቅርቡ ደግሞ ከዚህ የተሻለ ነገር እንደምናይ ተስፋ አደርጋለሁ። በአጠቃላይ ለኦቪድ ሆልዲንግ አጠቃላይ ለኦቪድ ማህበረሰብም እንኳን ደስ አላችሁ እንኳን አደረሰን ለማለት ፈልጋለሁ።